ሰላም ለእናንተ ይሁን። እንኳን ለ2017 በሰላም አደረሳችሁ። እንኳን በሰላም አደረሰን። ፓስተር ተስፋዬ ገብሬ ነኝ ጣሰው ከሰሜን ኢትዮጵያ። እግዚአብሔር ይመስገን፣ ክብር ለእግዚአብሔር ይሁን። 2016ን እንዴት ጌታ እንደረዳን ታውቃላችሁ። ሁላችሁም በያላችሁበት ጌታ እንደረዳችሁ፣ እንዳገዛችሁ፣ እንደደገፋችሁ አምናለሁ። ክብር ለጌታ ይሁን። እንግዲህ እዚህ ከኮምቦልቻ ከመጣን 3ኛ ዓመታችንን ጀምረናል። እግዚአብሔር እየረዳን፣ እግዚአብሔር እያገዘን ያለ ነው በዚህ ቦታ ላይ። ዛሬ ደግሞ የተገናኘ ነው ከጂኤምኤም ቴሌቪዥን ግሩፕ ጋር የተገናኘ ነው። እዚህ በኮምቦልቻ የሚደረገውን የበዓል ዝግጅት ለመስራት መጥተው ነው። እግረ መንገዳቸውን ደግሞ እኛ ዛሬ የማዕድ ማጋራት ነበረን። በዚህ ማዕድ ማጋራት ላይ እንዳያችሁት በጣም በርካታ ሰዎች ተገኝተው የማዕድ ማጋራቱን ስርዓት አከናውነናል። በእርግጥ ይሄ ማዕድ ማጋራቱ ስራ በጣም በስፋት እየሰራንበት ያለ ጉዳይ ነው። በጣም በስፋት እየሰራንበት ያለ ጉዳይ ነው። እንዲያውም በ2017 የምናስበው በየሳምንቱ 100 ሰዎችን በማዕድ ማጋራት ለመድረስ እናስባለን። እግዚአብሔር ቦታ ሰጥቶናል። እዛ ቦታ ላይም ደግሞ ለአረጋውያን እናቶችና አባቶች የምገባ ማዕከል ጊዜያዊ ነው የተፈቀደልን። በላሜራ ለመስራት እናስባለን። ጌታ ይረዳናል። እንደምታውቁት በጣም መፈናቀል ያለበት ክልል ነው። ችግር ያለበት ክልል ነው። በጣም ረሃብተኛና የተሰደዱ ሰዎች ያሉበት ምድር ነው። ይሄ ምድር ሁላችንም በያለንበት እንድንጸልይ በጌታ ፍቅር አበረታታችኋለሁ። 2017 እንደ 2016 እንደማይሆን አምናለሁ። 2017 የድል ዘመን፣ የበረከት ዘመን፣ ጸብ የሚቀርበት፣ ጥል የሚቀርበት፣ ክርክር የሚጠፋበት፣ ሰዎች ሰው በመሆናቸው ብቻ ተከባብረው የሚኖሩባት ኢትዮጵያ ትሆናለች ብለን እናምናለን። ክብር ለጌታ ይሁን። ስለዚህ በተለያየ ዓለም ሆናችሁ ይህን ፕሮግራም ለምትከታተሉ ሁሉ የሰማይ አምላክ እግዚአብሔር ዘመናችሁን ይባርክ፣ ሕይወታችሁን ይባርክ፣ ኑሮአችሁን ይባርክ፣ መውጣት መግባታችሁን ይባርክ። የበረከት ዓመት፣ የድል ዓመት፣ የመከናወን ዓመት እንዲሆንላችሁ በጌታ በኢየሱስ ክርስቶስ ስም ምኞቴ ነው። እንግዲህ እንገናኛለን፣ በተለያየ መንገድ እንገናኛለን። ፓስተር ተስፋዬ ጣሰው ነኝ። የሰማይ አምላክ እግዚአብሔር ይባርካችሁ። ሰላም ሸኩ